አይረሳም ያልከው ቀን ትረሳለህ። ይሄ ቀን የማይረሳ ነው ያላት የወደቃችሁበት ቀን የምትረሱበት ቀን መጥቷል። ከፋግጅን መጽሐፍ ኢዮብ ምዕራፍ 11 ከቁጥር 16 ላይ መከራዬን ትረሳለህ፣ እንዳለፈው ውሃ ታስበዋለህ። ከቀትር ይልቅ ሕይወቴ ይበራል፣ ጨለማም ቢሆን እንደ ጠዋት ይሆናል። ተስፋም ስላለ ተዘልለህ ትቀመጣለህ፣ በዙሪያዬ ትመለከታለህ፣ በደህንነትም ታርፋለህ። ትተኛለህ፣ የሚያስፈራ የለም። ብዙዎች ልመና ያቀርቡልሃል። ከፍ አድርገህ ራዳ ሶቶኮቦ ሼፓራዲያስ ኤታንዳ ሴባራዳላባ ሼማራዳላቦሮዳስ በሰው የተረሳችሁ፣ በነገሥታት የተረሳችሁ፣ በቤተሰብ የተረሳችሁ፣ በሁኔታ የተረሳችሁ፣ በጓደኛ የተረሳችሁ፣ በእጮኛ የተረሳችሁ ዛሬ ማታ እግዚአብሔር ቁስላችሁን የምትረሱበት ጊዜ መጥቷል አለ ጌታ። አንድ ሰው ቀኙን ከፍ አድርጎና መከራዬን እረሳለሁ ይላል። ዛሬ በዓለም ዙሪያ ሆናችሁ ይህን ቢላ የምትከራከሩ በቃል ለሚለፊ ባይቶች ቆመ ጥር 4 ላይ አንድ ትንቢት ታወጣሉ። መከራ ያጎለብሳል፣ መከራ ያስለቅሳል፣ መከራ ያቆስላል፣ መከራ ከሶ በታች ያደርጋል። ዛሬ ያን መከራ ትረሳለህ። ሁለተኛ ነገሥት ምዕራፍ 9 ከቁጥር 5 ጀምሮ ስታነቡ ሎደባር ማለት የአንካሶች ከተማ ነው። ሎደባር ማለት የዕውሮች ከተማ ነው። ሎደባር ማለት የምስክሮች ከተማ ነው። እዛ የተማረ ሰው የለም። እዛ ነጋዴ የለም። እዛ ጤናማ ሰው የለም። እግሩ የሌለ ሰው ያለው፣ አይን የሌለ ሰው ያለው፣ እያንዳንዱ ከተማ የምስክሮች መናኸሪያ ነው። ዛሬ ከዛ ከተማ በአንተ ስም የሚመጣ ነገር አለ። የሰማ ሰው ካለ አሜን ይበለኝ። ስሙን ሎድባር ማለት አጠቃላይ ጭንገፋ ያለበት ከተማ ነው። ለዛ ነው ዛሬ ለአንድና ለመጨረሻ ትረሳለህ። ዛሬ ለአንድና ለመጨረሻ ጊዜ ትረሳለህ። ዛሬ ለአንድና ለመጨረሻ ጊዜ ትረሳለህ። ወይ ከፋ ጊዜ እረፍት ነው የፈለግሽው? ከፋ ጊዜ ለዱባ መታወቂያ የሆነ ሰማይ እሱ ከዚህ ሰፈር አልተሆነ ተባለች። እሱ ከዚህ ሰፈር አልተሆነ ተባለች። አዳዳዳዳ እሱን የት እናገኛለን ብሎ ሰዎች እዛ ነገር እሱ ነገር እዛ አልተሆነ ተባለ። ዛሬ ፈልገው ላያገኙት እንደቻለ የሰማ ሰው ካለ አሜን ይበለኝ። ማመን ድንቅባና ተቀበለ መገኛዬ ክብር ይሆናል። መገኛዬ ደስታ ይሆናል። መገኛዬ ቅባት ይሆናል። እንደዚህ ቅርብ እሷን ታገኛለህ። እሷ እኮ የትም እኮ አትሄድም። ማታም የትም አትሄድም። ቀንም የትም አትሄድም። ሰንበትም የትም አትሄድም። ባህል ቢደርስ የትም አትሄድም። ሰርግ ጊዜ የትም አትሄድም። እሷ እኮ የት ትንቀሳቀሳለች? እንደ ተተከለ ድንጋይ የተቆጠራችሁ ሰዎች ዛሬ ማታ እንደ ወርቅ ይቀየራል። የሰማ ሰው ካለ አሜን ይበለኝ። እግዚአብሔር እንደዚህ ነው አለኝ። ነይ ከፍ አድርጊ ነይ ራዳ እግዚአብሔር እንደዚህ ነው አለኝ። ሰው ካስቀመጠበት፣ ሰይጣን ካስቀመጡበት፣ በሽታ ካስቀመጡበት ቦታ የምነሱ 31 ሰዎች ዛሬ ምሽት ቀኑ የእናንተ ይሆናል። አንዳንዶቻችሁ ለቤተሰብ ውድ ትሆናላችሁ። አብሮ ለተማረ ሰው ውድ ትሆናላችሁ። እግዚአብሔር እንደዚህ ነው አለኝ። ጠላት ምንም ሰላም ባለበት ሰላም ነው። አያችሁ እዛ ላይ መንበስያ ማንድ አንድ ነው ያለው የደረበት ነው ሰው የለሱ ታሙ
ዘመን ነገር ማን ይፈልጋል? የእናንተና ከተባለ ማን ይጠይቃል? የሰማ ሰው ካላመ ይመልስ። ሰማይ ባንተ ይቀየራል። ሰማይ ባንተ ይቀየራል። ችግር ሲሆን ይገባል። ከማን እርግማን ይበላል።